بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. من أصول عقيدة أهل السنة والجماعة فضيلة الشيخ دكتور صالح بن فوزان الفوزان عضو هيئة كبار العلماء. هنا النوع اللي أزجت من أصول مسارات وجمالتنا من أصول عقيدة أهل السنة والجماعة يا أهل السنة والجماعة عقيدة مسارات وجالو መሰረት ዋናዎቹን ነጥቦችን ነው አብዛኛዎቹን እዚህ አስፈራዋቸዋል እነሱን እናያለን ማለት ነው። የአህሉ ሱነቲ ወልጀማዓ አቂዳ እምነት መሰረቶች አሏቸው ስሮች ማለት ነው። እነዛን የተመለከተ ይሆናል። ባለቤቱ የኪታቡ ባለቤት ፈዲለቱ ሼክ ዶክተር ሷሊህ ኢብኑ ፈውዛን አልፈውዛን ናቸው። ሷሊህ ኢብኑ ፈውዛን አልፈውዛን ዑድው አባል ናቸው። ሀይአት ክባር ዑለማ የታላላቅ ዑለማዎች ኮሚቴ የሱ አባል ናቸው። የፈትዋ ዳኢማም አንዱ አባል ናቸው። በህይወት ያሉ ናቸው። ሐፊዘሁላህ አላህ ይጠብቃቸውና ፈትዋ ዳኢማ ያው የቋሚ ኮሚቴም ዋናው አባል ናቸው። ባለ አልኢርሻድ ባለቤት ማለት ነው እና ብዙ የተለያዩ ኪታቦች ያላቸው ናቸው። ታላቅ ሼክ ማለት ነው። በአሁኑ ሰዓት አሉ የሚባሉ ዓሊሞች እንቁ ግንባር ቀደም ፊት ለፊት ላይ ያሉት የአህሉ ሱነቲ ወልጀማዓ ዑለማዎች ውስጥ አንዱና ታዋቂው ናቸው። እሳቸው ናቸው ይችን ባጭር መልእክት አስፍረዋታል። እስኪ እንመልከት ኢንሻአላህ። بسم الله الرحمن الرحيم بسم الله الرحمن الرحيم بالله ስም እጅግ አዛኝና ሩህሩህ በሆነው ጌታ ስም بسم الله بالله ስም الرحمن እዝነቱ ሰፊ የሆነ الرحيم እዝነቱን ከባሮቹ ለፈለገው የሚያደርስ የሆነ بسم الله الرحمن الرحيم ሐረግ ውስጥ ሶስት ስሞች ተጠቅሰዋል። ያአላህ አላህ ረህማን ረሂም አላህ ማለት የሚመለክ ማለት ነው ተመላኪ ማለት ነው። ይህን ስም ማንንም አይጠራበትም አላህ በሚለው ስም። አርrahማን የሚባለው የጌታችን ስም ነው። ስምም ነው ገላጭም ነው። ገላጭም ይሆናል። ያ አላህ ረህማን ሆነ ብለን እንገልጽበታለን። ያ አላህ ገላጭ ይሆናል ረህማን ያለው። ረሂምም ያለው ስምም ነው ገላጭም ነው። ሁለቱም ማለት ነው ረህማንም ረሂምም። ረህማንና ረሂም ማዕናቸው አንድ ነው ወይ? አንድ ነው የሚሉ ዑለማዎች አሉ። ማዕናቸው አንድ ነው። ልክ ጃአ ሙሐመዱን እንደማለት ነው። ሙሐመድ መጣ ሙሐመድ ብለን እንደመደጋገም ነው የሚቆጠረው ይላሉ። ወላኪን ሶሒሁ አንድ አይደሉም፣ ይለያያሉ። ረህማን ያለው ጌታችን በእዝነት የሚገለጽበት ሲሆን የሰፊ እዝነት ባለቤት ሲባል፣ ረሂም ማለት ያንን እዝነቱን ለፈለገው የሚያደርስ ማለት ነው። ይህንኛው ራሱ በእዝነት የሚገለጽ ማለት ነው። ረህማን ማለት የሰፊ እዝነት ባለቤት እንለዋለን። ረሂም ደግሞ እዝነቱን አድራሽ እንለዋለን። ወይም ረህማን ያለው ሰፋ ያለ ማዕና ነው አሉ። በዱንያም በአኺራ ማጣቃሚ ሲሆን ረሂም ማለት ደግሞ በአኺራ ብቻ እንለዋለን ወይ በዱንያ ብቻ እንላለን። ወይም ደግሞ ረህማን ማለት ለካፊሩም ለሙእሚኑም ማዛኝ ሲሆን ረሂም ማለት ረሂመን ቢልሙእሚኒን ለሙእሚኖች ብቻ እንለዋለን። ይሄንን ያደርጋሉ። ቢስሚላህ الرحمن الرحيم በአላህ ስም እጅግ አዛኝና እዝነቱ ሰፊ በሆነውና الرحيم እዝነቱን ለፈለገው አድራሽ ለሁ በሆነው ጌታ ስም እጀምራለሁ የሚላል እጀምራለሁ ቂራአቴን። አልሐምዱ ምስጋና ሊላሂ ለአላህ ይገባው ረቢል ዓለሚን ዓለምን ለሚያንከባክበው ጌታ ምስጋና ይገባው። ሃዳና የመራን የሆነ ለልእስላም ለእስላም የመራን የሆነ ጌታ ምስጋና ይገባው። እስላምን የለገሰን የሆነ ጌታ ለእስላም እንድንመራ ያደረገን ጌታ ምስጋና ይገባው። ወማ ኩና አልነበርንም አረፍተ ነገሩን ከቁርአኑ ጋር አንድ ላይ አያያዙት። በውጭ ላይ ያለውና ቁርአኑ ውስጥ ያለው አንቀጽ በአንድ ላይ ነው እንትን ይገናኛል፣ ማች ያደርጋል። ሃዳና የመራን የሆነ ለልእስላም ለእስላም የመራን የሆነ ጌታ ምስጋና ይገባው። ወማ ኩና አልነበርንም ሊነህተዲየ የምንመራ ቅን የምንሆን አልነበርንም ለውላ አን ሃዳና አላህ ባይመራን ኖሮ እሱ ባይለግሰን ኖሮ እሱ ባይቸርልን ኖሮ በእኛ አቅም በእኛ ብልጠት የምንደርስበት አልነበረም። ሂዳያ የሚባል ነገር በብልጠት የሚገኝ አይደለምና በእውቀት ወማ ኩና አልነበርንም ሊነህተዲየ የምንመራ አልነበርንም ለውላ አን ሃዳና አላህ ባይመራን ኖሮ። ወነስአሉሁ እንጠይቀዋለን አላህን ሱብሓነሁ ጥራት የተገባውን ጌታ እንጠይቀዋለን ምን እንዳደርገን አዩሰቢተና እንዳጸናን አለይሂ በዚህ በእስላም ላይ እንዳጸናን እንጠይቀዋለን። እስከ መቼ? ኢለል ወፋቲ እስከ ዕለተ ሞት ድረስ እንዳጸናን እንጠይቀዋለን። ከማ ቃለ ተዓላ አላህ ራሱ እንዳለው ምን ብሏል አላህ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ይላል አላህ። ላመኑ ሰዎች የተደረገ ጥሪ ነው። ምን ይላሉ ሱሐቢዩ?
ያ አዩሃ الذين آمنوا ካለ እማ አየእሙረ ቢኸይርን ወእማ አየንሃ አን ሸርን ወይ በመልካም ሊያዝነው ወይ ከመጥፎ ነገር ሊከለክል ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ እተቁላህ አላህን ፍሩት ሐቀ ቱቃቲህ እንደሚገባው አድርጋችሁ ፍሩት ይላል አላህ። ሌላ ቦታ ደግሞ ምን ይላል? ፈተቁላህ መስተጧዕቱም ይላል። የቻላችሁትን ያክል ፍሩት ይላል። የሰው ልጅ አላህን እንደሚገባው አድርጎ ቢፈራ ቆሞ መሄድ አይችልም ነው የሚባለው። ሐቀ ቱቃቲህ የሰው ልጅ በሚችለው ያንኛው አያ ይሄንን የነሰኸዋል ሳይሆን በጣም ያብራራዋል። ከሰው ጋር በሚሄድ መልኩ ከናንተ የሚጠበቀውን ያክል ፍሩት ማለት ነው። በቻላችሁት ፍሩት። እተቁላህ አላህን ፍሩት ሐቀ ቱቃቲህ እንደሚገባው ፍሩት። ወላ ተሞቱን አደራ እንዳትሞቱ ወላ ተሞቱን እንዳትሞቱ ወደኔ እንዳትመጡ እያለ ነው። ኢላ ወአንቱም እናንተ ሆናችሁ እንጂ ሙስሊሙን ሰጥለጥ ብላችሁ ለጌታ ታዛዥ ሆናችሁ እንጂ እንዳትሞቱ ሙስሊም ሆናችሁ እንጂ እንዳትሞቱ ብሏል አላህ። ይቺ አገላለጽ ራሱ ዑለማዎች ምን ይላሉ? ሙስሊም ሆናችሁ እንጂ እንዳትሞቱ ከተባለ በእኛ ምርጫ የመሄድ አቅም አለን ማለት ነው። ሙስሊም ሆናችሁ እንጂ እንዳትሞቱ ብሎናል አላህ። አለበለዚያ በማንችለው ነገር አይከለክለንም ወይም አያዘንም። አላህ በምንችለው ነገር ነው። እንዳትሞቱ ሙስሊም ሆናችሁ እንጂ ካለን ሙስሊም የመሆን ያለ መሆን እንትኑ አቅሙና ቁዋው የኛ ነው ማለት ነው። እክቲያር ምርጫ የሚባል ነገር አለን። ከዚህ ላይ ይጠቀማሉ ዑለማዎች። ተባባናል። አለበለዚያ ጀብርያ ምናምን ውስጥ እንገባለን። ሁሉን ነገር መጅቡር ነው። እኛ ምን እናድርግ? አላህ ሽቶብኝ ነው አይባልም። ማንኛውንም ነገር ማለት ነው። ማሲያ እየሰራ ሰውየው አላህ ሽቶብኝ ነው አይባልም። ወላ ተሞቱን ኢላ ወአንቱም ሙስሊሙን ካፊሩ ነው ቢሞት እኔ ምን ላድርግ አንተ ጽፈህብኝ ነው ሁጃ አይሆንም ማለት ነው። ወላ ተሞቱን ኢላ ወአንቱም ሙስሊሙን ብሏልና አላህ። ስለዚህ ሙስሊም ሆናችሁ እንጂ እንዳትሞቱ ስለተባለ ወነስአሉ ሱብሃነ ጥራት የተገባውን ጌታ እንጠይቀዋለን አዩ ተቢተና አለይ በእስላም ላይ እንደመራን ሁሉ እንዳጸናን ኢለል ወፋቲ እስከ ዕለተ ሞት ድረስ ማለት ነው። ምክንያቱም አላህ ሙስሊም ሆናችሁ እንጂ እንዳትሞቱ ብሏል። ወአላ ይዚገ አሁንም ነስአሉላህ ሱብሃነ ጥራት የተገባውን ጌታ እንጠይቀዋለን አዩ ተቢተና አለይ በእስላም ላይ እንዳጸናን እንዳልን ሁሉ ወአላ ይዚገ ቁሉበና ልባችንንም እንዳያጠምብን እንጠይቀዋለን። ወነስአሉ ሱብሃነ ጥራት የተገባውን ጌታ እንጠይቀዋለን ምን አላ ይዚገ ቁሉበና ልባችንን እንዳያጠመው በዕደ ኢዝ ሃዳና ቅን ካደረገን ከመራን በኋላ እንዳያጠመን አላህን እንጠይቀዋለን እያሉ ነው። ረበና ጌታችን ሆይ ላ ቱዚግ ቁሉበና አረፍተ ነገሩን ከቁርአኑ ጋር እያገናኙት ነው። ረበና ጌታችን ሆይ ላ ቱዚግ ቁሉበና ልባችንን አታጥምብን ብለዋል። በዕደ ኢዝ ሀደይተና አንተ ከመራህን በኋላ ልባችንን አታዝግብን እባክህ ብለው ጠይቀዋል። ስለዚህ ይሄ ጥያቄ ሸርዒ ነው፣ መጠየቅ ያለበት ነው ማለት ነው። ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ቀጥላል። እኛ የፈለግነው አላህ ይዝግ ቁሉበና ያለችውን ብቻ ስለሆነ ነው። ይሄንን እንጠይቀዋለን። ወሰለላሁ የአላህ ውዳሴ ይሁን ወሰለመ የአላህ ሰላምም ነገያውም ይሁን ሰላምታ ይድረሳቸው ይገባቸው ወይም ሰላም መሆን ከጉድለት የጠሩ መሆን ይገባቸው ለማን ይረጋገጥ በማን ላይ አላ ነብይና በነብያችን ላይ ወሰለላሁ የአላህ ረህመት ይውረድ ይላሉ። የአላህ ረህመት ይውረድ አይባልም ነው የሚሉት። ሶላትና ረህማ በጣም ይለያያሉ። ለምን አላህ Subhanahu Wa Ta'ala በቁርአን ውስጥ አንድ ላይ አጥፎ አምጥቷቸዋል አያይዞ ማለት ነው። የተያያዘ ነገር በእንድ የተያያዘ ነገር ደግሞ ይለያያል። የመጀመሪያው ስምና ሁለተኛው አንድ አይደለም ማለት ነው። ኡላኢከ አለይሂም ሶላዋቱ ሚን ረቢሂም ወረህማህ ነው የሚለው። ኡላኢከ እነዚህ إذا أصابتهم مصيبة قالوا إنا لله وإنا إليه راجعون إنا لله وإنا إليه راجعون የሚሉ ሙሲባ መከራ ማአስ ሲደርስባቸው እነዚህ ሰዎች ኡላኢከ አለይሂም በእነሱ ላይ ይረጋገጣል። ሶላዋቱ ሚን ረቢሂም ከጌታ የሆነ ውዳሴ ይሰጣቸዋል። ወረህማ እዝነትም ይላል። ሶላዋት ብሎ ረህማ ካለ ይለያያሉ ማለት ነው። ብንተካው ማዕናውን ብንተካው ለምሳሌ ሶላዋት ማለት بمعنى الرحمة ነው ብለን ብንፈስር ኡላኢከ አለይሂም ሶላዋቱን ረህማቱን እንደገና ወረህመቱን ሊሆን ነው። እንደዚህ አይነት ደግሞ የለም። ስለዚህ ሶላት ረህመት ተብሎ አይፈሰርም። ውዳሴ ተብሎ ነው የሚፈሰረው። አላህ ውዳሴ አላህ ያወድሳቸው ማለት ነው። መላእክቶች ዘንድ አላህ እኔ እኮ እንዲህ አይነት ባሪያ አለኝ ሙሐመድ እንደዚህ አይነት ባሪያ አለኝ ለኔ ብሎ የተሰደደ ለኔ ብሎ ራሱን አሳልፎ የሰጠ ለኔ ብሎ የተሰቃየ ለኔ ብሎ የተሰደበ ለኔ ብሎ የተተፋበት እያለ ለመላእክቶች ላይ ስለ ነብዩ አለይሂ ሰላቱ ወሰለም ጥሩ እንትን ይናገራል። ያን ውዳሴ የሚባለው
ወሰለላሁ የአላህ ውዳሴ ይቸራቸው አላህ ያወድሳቸው ወሰለመ ሰላምም እንደዚሁ ይገባቸው ለነብዩ አለይሂ ሰላቱ ወሰለም አላ ነብይና በእኛ ነብይ ላይ ይረጋገጥ ወቁድወቲና በእኛ ሞዴል ላይ ለኛ አርአያ በሆኑት ነብይ ላይ ይረጋገጥላቸው ወሐቢቢና ወዳጃችን በሆኑት ላይ ሙሐመድ የሚባል ስማቸው ረሱልላህ የአላህ መላእክተኛ የሆኑ በክስራ ነው የሚቀሩት አላ ነብይና በነብያችን ላይ ወቁድወቲና ሞዴላችን በሆኑት ላይ ወሐቢቡና እንዳትሉ ወሐቢቢና የኛ ወዳጅ በሆኑት ላይ ሙሐመድ በሚባለው ስማቸው ረሱልላህ የአላህ መላእክተኛ የሆኑ አለዚ እኒህ የአላህ መላእክተኛ በዓሰሁ አላህ የላካቸው የሆኑ ረህመተል ሊልዓለሚን ለዓለማት እዝነት የላካቸው የሆኑ ማለት ነው። በእሳቸው ላይ ይሁን ይህ ባሪ ሁሉ እሳቸው መግለጫ ነው። አላ ሙሐመድን ብቻ ብለን ማሳጠር ነችን ነበር። አላ ነብይና ወቁድወቲና ወሐቢቢና እያን ወኢማሚና ይሄ የእሳቸውን ባህሪ ማብዛት ነው። እሳቸውን ገላጭ አላ ነብይና ወቁድወቲና ሞዴላችን ወሐቢቢና ወዳጃችን በሆኑት ሙሐመድን ስማቸው ሙሐመድ ረሱልላህ የአላህ መላእክተኛ የሆኑ አለዚ እኒህ የአላህ መላእክተኛ ሙሐመድ በዓተሁ አላህ የላካቸው የሆኑ ረህመተል ሊልዓለሚን ለዓለማት እዝነት ወማ አርሰልናከ ኢላ ረህመተል ሊልዓለሚን ብሏል። አንተን ለዓለም እዝነት እንጂ አላክንህም ብሏቸዋል ነብዩን አለይሂ ሰላቱ ወሰላም። በነብዩ ላይ ሶላት አለ ነብይ አወረዱ ማለት ነው። ወረዲየላሁ አላህ ይውደድላቸው ስለነማን አን አስሐቢ የነብዩን አለይሂ ሰላቱ ወሰላም ባልደረቦችም ደግሞ አላህ ይውደድላቸው። አን አስሐቢ አስሐብ ማለት የሳሂብ ጀምዕ ነው። ይሄ ማለት ሰሐቢይ ማለት መለቂየ ነብይ ሰለላሁ ዐለይሂ ወሰለም ነብዩን አለይሂ ሰላቱ ወሰላም አግይቷቸው ወአመነ ቢህ አምኖባቸው ወማተ አለል ኢማን እንዲያመነ የሞተ ይሄ ነው ሰሐቢይ ማለት ይሄ ነው። ነብዩን አለይሂ ሰላቱ ወሰላም አግይቷቸው ያመነባቸው እንዲያመነ የሞተ ሰሐቢይ ይባላል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ እስላምን የተቀበሉ ሰዎች በህይወት ቢያዩአቸውም እንኳን ሰሐቢይ አይባሉም፣ ታቢዒ ነው የሚባሉት። ካላያቸው በዘመናቸው ቢሆን ነጃሽይን ይመስል ታቢዒ ነው የሚባለው። በዘመናቸው ከሳቸው ቀድሞ ነው የሞተው፣ ሰግደውበታል ሶላተል ጋኢብም፣ ግን ታቢዒ ነው የሚባለው፣ ሰሐቢይ አይባልም። አላያቸውም፣ አላገኛቸውም። ነብዩን የተገናኘ መሆን አለበት ለቅጽበት እንኳን ቢሆን። አይኑ ባያይም ራሱ አብደላህ ኢብኑ ኡሚ መክቱምን ይመስል አይኑ ባያይም አይቷቸዋል፣ አግኝቷቸዋል። በአይኑ ባያያቸውም አብሯቸው እስከተቀመጠ ድረስ ለህባ ያው ሰሐቢይ ይባላል፣ እንኳን አብሯቸው ኖሩ ማለት ነው። ተግባባን። አና ሰሐቢ ከአስሐቦችም አላህ ይውደድላቸው። አልበረረቲ መልካም ኸይረኛ የሆኑ ማለት ነው። በረራ ማለት የባር ጀምዕ ነው። ፕሉራሉ የእንትን ማለት ነው። ባር ይባላል። ኸይረኛ ሰው ማለት ነው። ባር ማለት አልበረረቲ ያለው ኸይረኛ የሆኑ ማለት ነው። እነዛ የረሱል ሰሐቢዎች ኸይረኛ የሆኑ በእነሱ ላይ የእነሱን ስራ አላህ ይውደድላቸው። ረዲየላሁ አላህ ይውደድላቸው። አና ሰሐቢ ስለ ነብዩ ሰሐቢዎች አላህ ይውደድላቸው፣ የሰሩትን ይቀበላቸው። አልበረረቲ እነዛ ኸይረኛ የሆኑ አልአጥሃሪ ጽድት ያሉ የሆኑ አልአጥሃር የጸዱ የሆኑ አጥሃር የጣሂር ጀምዕ ነው። ይሄም አንዱ ጣሂር ይባላል፣ አንዱ ሰው ንጹህ ማለት ነው። አጥሃር ንጹሆች ማለት ነው። ንጹሆች ናቸው። ከምን ከሽርክ ንጹህ ናቸው። ከሂስድ ከምቀኝነት ከምናምን ነገር ከዚህ ሁሉ የጸዱና ንጹህ የሆኑ ናቸው። ከግል ከኺድዓ ከቂም ከሂቅድ ከነዚህ ሁሉ የጠሩ ናቸው። ውስጣቸው ሰላም ያለው ናቸው። አልበረረቲ ኸይረኛ ሆኖ አልአጥሃር ንጹሆች የሆኑ ሱሐቢዮች ከነሱ አላህ ይውደድላቸው። አልሙሃጂሪና ስደተኞቹንም ሆነ ሚንሁም ከነዚህ ከሱሐቢዮች ስደተኞቹንም ሆነ ወልአንሷር አንሷሮቹን የመዲናን ሰዎች ነው። ሙሃጂር የሚባሉት ከመካ ከነብዩ አለይሂ ሰላቱ ሰላም ጋር የተሰደዱት ናቸው፣ ወይም ከተለያየ ሀገር ወደ መዲና የመጡት ናቸው፣ ወይንም ከአንድ ከካፍር ሀገር ወደ ሙስሊም ሀገር የሄደ ሁሉ ሙሃጂር ይባላል። አሁን ሙሃጂሮች ተብሎ ኢጥላቅ ከተደረገ የረሱል ሱሐቢዮች ሙሃጂሮቹ ናቸው፣ ከመካ ወደ መዲና የሄዱትን ነው። አልሙሃጂሪን ስደተኞቹንም ይውደድላቸው አላህ ሚንሁም ከነዚህ ሱሐቢዮች ስደተኞቹንም ሆነ ወልአንሳር የመዲና ሰዎች የነበሩትንም ሱሐቢዮች አላህ ስራቸውን ይውደድላቸው ማለት ነው። ወመን ተቢዐሁም እነሱንም የተከተለ እነማንን የረሱልን ሱሐቢዮችን የተከተለ ሁሉ አላህ ይውደድለት። ረዲየላሁ ዐን ሱሐቢ እና ወመን ተቢዐሁም ማለት ነው። የረሱልን ሱሐቢዮችና የረሱልን ሱሐቢዮች የተከተሉትንም አላህ ይውደድላቸው፣ አላህ ስራቸውን ይውደድላቸው። ወመን ተቢዐሁም ሱሐቢዮችን የተከተሉ በምን አይነት ቢኢሕሳን በመልካም የተከተሉ ሱሐቢዮችን
ማ ተዓቀበ الليل والنهار ሌሊትና ቀን እስከተተካካ ድረስ ይውረድባቸው። ቀንና ሌሊት እስከተተካካ ድረስ ማ ተዓቀበ الليل ሌሊት እስከተካ ድረስ والنهار ቀንም ሌሊትን እስከተካው ድረስ እስከዛ ድረስ ይቺ ዓለም ስራዋ እስከሚያቆም ድረስ ማለት ነው። እነከል ይውረድባቸው በየቀኑ ይውረድባቸው ማለት ነው። ምን እንላለን ሌላ ቦታ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንልና አደደ الاشجار وعدد الامطار በዝናብ ቁጥር ልክ በቅጠላ ቅጠሉ ልክ በአርሽ ሚዛን ልክ እየተባለ የሚባለው ነገር አገላለጽ ነው። ማታ ተዓቀበ الليل والنهار ሌሊትና ቀን እስከተተካካ ድረስ በየቀኑ ይውረድባቸው። ምን በነብዩ አለይሂ ሰላቱ ወሰለም ሶላቱ ውዳሴው ይቸራቸው፣ በእነዚህ ሷሃቢዎች ላይ ደግሞ የአላህ ውዴታ ይገባቸው ማለት ነው። ማታ ተዓቀበ الليل والنهار ግልጽ ነው። ጠይቁ የማይገባቸው ንገሩኝ። ወባዕድ ከዚህ በመቀጠል ይሄ ለመንደርደሪያ ያክል ኹጥባ ሲخطብ ለመግቢያ ያክል ነው እቺን የተናገሩት። ወደ ዋናው ሐሳብ ሊገቡ ነው። ወባዕድ ከዚህ በመቀጠል ይላሉ። ወባዕድ ያለችው ነብዩ አለይሂ ሰላቱ ወሰለም ተጠቅመዋታል። መሸጋገሪያ ምን እስሉብን ኢላ እስሉብ ይላሉ። ከሆነ ርዕስ ወደ ሆነ ርዕስ መሸጋገሪያ ናት። ሶላት አለ ነብይ ካወረዱ በኋላ ወደ ዋናው ርዕስ ለመግባት ደብዳቤ ስንላላክኛ እንዴት ነው ምንድነው ምናምን ከዚህ በመቀጠል ማሳስባቸው ነገር ቢኖር እንልና ወደ ዋናው ጉዳያችን እንገባለን። አሁንም ወባዕድ ያችናል። የጀመራት አደም ነው፣ የጀመራት አዩብ ነው፣ የጀመራት ዳውድ ነው፣ ሰህባን የሚባል ነው ይባላሉ። ነብዩላህ ዳውድ ያለውን ሰነድ አለው ይላሉ።